መተናል ውዶችዬ። ዛሬ ደግሞ ስንመጣላችሁ ደስ በሚል ነገር መጥቼላችኋለሁ። ምንድን ነው ደስታው ፌንተው ካላችሁ ደግሞ እንግዲህ አብራችሁኝ ስትቆዩ ደስታውና ፌንተውን ትሰማላችሁ ማለት ነው። እንግዲህ ምንድን ነው እያላችሁ መሆን አለበት። ለማንኛውም አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። እንግዲህ እሙ ቤት መጣችሁ፣ ላይክ ሸር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናቸው? ማን ናችሁ? ፒስ ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ሀገራችን ሰላም ላይ ያደርግልን፣ ጽሩ መግቢያችን እያልኩኝ ወደ ሀሳቤ ስመለስላችሁ እንግዲህ ጽናት ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። ምን አለ ዛሬ የሚያስደስት ካላችሁ እንግዲህ የሚያስደስተው ልንገራችሁ። እንዴ እኛ እኮ የሆነ ነገር ብለን እልፍ ዝንፍ አትልም እንዴ? እኔ ልቤ ዝቅ ድርቅ እያለ ነበር ማለት ነው እነሱን ለማጣፈስ ሶስት ወፎች ለማድረግ ከሁለት ወፍ ወደ ሶስት ወፍ ለማስተላለፍ ልቤ ዝቅ ሲል ነበር በቀደም። እንዲያው ከትልቅ ሰርግ ትንሽ ሰርግ ይፈጠራል እያልኩ እንዲሁም ስላችሁ ነበረ። ታስታውሳላችሁ አይደለ? እናማ እንደተባለውም እንግዲህ ያው ሀዘንተኛ ነበሩ። እንግዲህ ከሀዘናቸው ትንሽ ገገም ብለው እንግዲህ ወደ እንግዲህ መቼም ያው አንድ ሰው እንግዲህ ከሞተ በኋላ ምን ታደርጋላችሁ? አትመልሱት ነገር ያው የራሳችሁን የዚህ የዱንያ ኑሮ ነው የምትኖሩት፣ የምትቀጥሉት ህይወታችሁን ነው የምትቀጥሉት አይደለ? እንግዲህ እነ ጽናትዬም እንግዲህ ህይወታቸውን መቀጠል ጀምረዋል። እነ ጽናትዬ አይደለም ዛሬ የገረመኝ ማለት ነው፣ የነ ጽናትዬ ሳይሆን የነክሩ የጽናት የነ የኪሩቤል ሳይሆን የነ እብዶች የእብዶች አለቃ ሰላም ሰላም ነው። እንዲያው ተምታታብኝ እኮ ስሟ ሰንዬ ሰላም ነው ስሟ። በነገራችን ላይ መሰለኝ ግን ሰንዬ ሲንቆለባብስ ይመስለኛል። እና ሰንዬና እንግዲህ ክብሮም እንግዲህ አንድ ላይ የሆኑ የጣመሩልን ግራና ቀኝ ጎን ይሆኑልን እያለን እንግዲህ ስንጨፍር ነበር። ከትልቅ ሰርግ ትንሽ ሰርግ ይፈጠራል። እና እንግዲህ አንቺም ብቸኝነቱ ይበቃሻል ሰንዬ፣ እንዲሁም ሁለተኛ ሚዜ ብትሆኑስ ምን ይሻላል እያሉ እየተወያየ እያለ ነው እንግዲህ ያልታሰበው ነገር የተፈጠረ። ግን አሁንም ቢሆን አልቀረም እንዳሉትም ያው ናሆምና ምሩዬ ሁለተኛ ሚዜ ናቸው። ጠባን ግን ደግሞ ክብሮምና ሰኒ ደግሞ ሁለተኛ ሚዜ ሆነው ተመርጠዋል። ግን ሚዜነቱን ተውትና በቃ ከአንድ ላይ ይሆናሉ። ፍቅር ይባለውን ነገር ጀምረውታል። እናማ እንግዲህ እንደምታያቸው ሶስት ወፎች ብዬ ወስኝላቸዋለሁ። እንዴ እኔ ላስታውሳችሁ፣ የሆነ ጊዜ ሶስት ጓደኛሞች ነበርን፣ በጣም የምንዋደድ ማለት ነው። ልክ እንደነ ጽናትዬ በጣም የምንዋደድ እና ታዲያ ሰው ምን ብሎ ሰየመልን መሰላችሁ? ሶስት ወፎች ብሎ ሰየመልን። ለምን? ስለምንዋደድ ሚስጥር ስለምንከፋፈል ምናምን ማለት ነው። እና እኔም አሁን እንግዲህ ለነዚህ ጥንዶች ማለት ነው ለነዚህ ጥንዶች ሶስት ወፎች የሚለውን የኔን ስም ስያሜ የእኛን ስም አሁን እንኳን ተበታትነናል፣ ያው ሀገርም ገብተዋል። በቃ እንደዛ ተበታትነናል። እና ስለተበታተንን አሁን የኔ ሶስት ወፎች ስያሜ ይቀርና ወደ እነሱ ባስተላልፍላቸው ምን ይመስላችኋል? እናማ እንግዲህ ክብሮምም እንግዲህ ከስደቱ የተሰረዘው የቀረው እንግዲህ ለሰንዬ ብሎት ነው። ሰንዬም እንግዲህ እንዲሁ ብቸኝነቴ እያለች እንግዲህ ልቧ ዝቅ ብሎ ነበረ። እንዲሁ ፊልም ራሱ ሲያዩ እኮ አላሳያቸው ብላ እንዴት ነው እናንተ የፍቅር ፊልም የምታዩ ፍቅር የምትጫወቱ እኔን ብቻ ትታችሁ ምናምን እያለች ልባቸውን ዝቅ አድርጋቸው ነበረ። እነ ናሆምን እነ ኪሩቤልን እነ መሩዬን ጽናትዬን ማለት ነው። አሁን ግን የራሷን ውሃ አጣጭ ድራጎኗን ፎንቃዋን አግኝታለች። እዚህ በኋላ ወላ ፊልም ወላ ምን የሚቀር ነገር የለም።
ሶስት ወፎች ከአንድ ላይ የሚደረገውን ነገር ያደርጋሉ ማለት ነው። እና ይሄ ነው። በተረፈ በሌላ ቪዲዮ እስከምንገናኝ መልካም ሁሉ ተመኘላችሁ። መልካም ሁሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።